ሰላም የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ይህ ትንሹና ሁለተኛው ቻናሌ ነው። እንግዲህ ዋናው ቻናሌ እንደተዘጋ በተደጋጋሚ ለማሳወቅ ሞክሬ ነው። ቫይራል አልወጣ ብሎ ብዙዎች ጋር መድረስ አልቻለም። ለማንኛውም ይህንን ቻናል እንዲበረታታ ላይክ ብታደርጉልኝ ደስ ይለኛል። በዛሬው ዝግጅታችን ላይ ይዤላችሁ የቀረብኩት የውጭ ሀገር ገንዘቦች በኢትዮጵያ ብር ሲመነዘሩ ስንት እየተመነዘሩ ነው የሚለውን ዝርዝር መረጃ የማስደምጣችሁ ይሆናል። በዛሬው ዝግጅታችን ላይ የምንመለከተው በህጋዊ መንገድ የሚመነዘርበት ሆኖ በሁለት አይነት መንገድ የሚመነዘርበትን እንመለከታለን። አንደኛው በባንክ ቤት ላይ የሚመነዘረውን ምንዛሬ ሲሆን በሌላ በኩል ደግሞ በቢሮዎች ላይ እንግዲህ የቢሮ ምንዛሪና የባንክ ቤት ምንዛሬ በጣም ከፍተኛ ልዩነት አለው። ሁለቱንም የማስደምጣችሁ ይሆናል። በቅድሚያም የምንመለከተው የቻይና ዩዋንን ሲሆን አንድ የቻይና ዩዋን በህጋዊ የምንዛሪ ቢሮዎች ላይ በ122 ብር ከ40 ሳንቲም እየመነዘሩ ይገኛሉ። የስዊዝ ፍራንክን ስንመለከት ደግሞ አንድ የስዊዝ ፍራንክ በ218 ብር ከ78 ሳንቲም እየመነዘሩ ሲሆን የእንግሊዝ ፓውንድን ደግሞ በ230 ብር ከ33 ሳንቲም እየመነዘሩ እንደሚገኝ ቢሮ ያወጣው መረጃ አስነብቧል። ዩሮን ስንመለከት ደግሞ አንድ ዩሮ በ255 ብር እየመነዘረ ሲሆን የሳውዝ አፍሪካውን ራንድን ደግሞ በ8 ብር ከ90 ሳንቲም እየመነዘሩ እንደሚገኝ ቢሮ ያወጣው መረጃ ያስነብባል። የካናዳ ዶላርን ስንመለከት ደግሞ አንድ የካናዳ ዶላር በ122 ብር ከ40 ሳንቲም ቢሮ እየመነዘረ ሲሆን የአውስትራሊያን ዶላርን ስንመለከት ደግሞ አንድ የአውስትራሊያን ዶላር በ115 ብር ከ20 ሳንቲም እየተመነዘረ እንደሚገኝ ቢሮ ያወጣው መረጃ አስነብቧል። የዱባይ ድርሃምን ስንመለከት ደግሞ አንድ የዱባይ ድርሃም በ47 ብር ከ42 ሳንቲም እየመነዘረ ሲሆን የአሜሪካን ዶላርን ደግሞ በ176 ብር ከ00 ሳንቲም እየመነዘረ እንደሚገኝ ቢሮ ያወጣው መረጃ ያስነብባል። ወደ ቤተሰቦቻችን ለአሁን የተመለከትነው በህጋዊ መንገድ በቢሮ ላይ የሚመነዘርበትን ሲሆን አሁን ደግሞ በባንክ ቤት በአቢሲኒያ ባንክ እየተመነዘረ ያለበትን ዝርዝር መረጃ ይዤላችሁ ቀርቤያለሁ። ዝግጅቴን ስትከታተሉ ላይክ ማድረጋችሁን እንዳትረሱ እያልኩ አሁን ወደ ምንዛሬው እናምራ። በአቢሲኒያ ባንክ ላይ አንድ የሳውዲ ሪያል በ43 ብር ከ76 ሳንቲም እየተመነዘረ ይገኛል። የካናዳ ዶላርን ስንመለከት ደግሞ አንድ የካናዳ ዶላር በ112 ብር ከ77 ሳንቲም እየተመነዘረ እንደሚገኝ የአቢሲኒያ ባንክ አስነብቧል። የስዊዝ ፍራንክን ስንመለከት ደግሞ አንድ የስዊዝ ፍራንክ በ195 ብር ከ37 ሳንቲም እየተመነዘረ እንደሚገኝ አቢሲኒያ ባንክ አስነብቧል። የዱባይ ድርሃምን ስንመለከት ደግሞ አንድ የዱባይ ድርሃም በ44 ብር ከ22 ሳንቲም እየተመነዘረ እንደሚገኝ ቢሮው አስነብቧል። ዩሮን ስንመለከት ደግሞ አንድ ዩሮ በ182 ብር ከ92 ሳንቲም እየተመነዘረ እንደሚገኝ ቢሮው አስነብቧል። የእንግሊዝ ፓውንድን ስንመለከት ደግሞ አንድ የእንግሊዝ ፓውንድ በ208 ብር ከ36 ሳንቲም እየተመነዘረ እንደሚገኝ የአቢሲኒያ ባንክ አስነብቧል። የአሜሪካን ዶላርን ስንመለከት ደግሞ አንድ የአሜሪካን ዶላር በ154 ብር ከ12 ሳንቲም እየተመነዘረ እንደሚገኝ ቢሮው አስነብቧል። ውድ ቤተሰቦቻችን በዛሬው የተመለከትነው በህጋዊ መንገድ እየተመነዘረ ያለበትን በቢሮዎች ላይ ያለውን ዝርዝር መረጃም አስደምጫችኋለሁ። እንዲሁም በተመሳሳይ መልኩ ደግሞ በህጋዊ መንገድ ለዚያውም በባንክ ቤት እየተመነዘረ ያለበትን ዝርዝር መረጃ አስደመጥኳችሁ። ዝግጅታችንን እዚህ ድረስ ስለተከታተላችሁልን ከልብ እያመሰገንኩ በሌላ በውብና በድንቅ ፕሮግራም እስከምንገናኝ ሰላም ሁኑልኝ፣ ቸር ሰንብቱልኝ። ይህ ቻናል እንደሚታወቀው ትንሽና ገና ጀማሪ ነው። ምክንያቱም ትልቁ ቻናሌ ስለተዘጋብኝ ይህንን ቻናል እንድታበረታቱልኝ በትህትና በክብር እየጠየቅኩኝ ለዛሬ ዝግጅቴን እዚህ ላይ አጠናቅቃለሁ።